ማንስ ጫልቱ ጉታ ከየት ከተማ መጣሽ? ከሆለታ። ከማን ጋር የመጣሽ? ከአባቴ ጋር ነው የመጣሁት። ለምንድን ነው ወደፊት ለፊት ወጥተሽ መናገር የፈለግሽው? ወደፊት ለፊት መውጣት የፈለግኩት አንደኛ ማመስገን የምፈልገው ሰውም አለ፣ ቅርታ መጠየቅ ሰውም አለ። ደግሞ በትንሹም ቢሆን ደግሞ እነዚህ ወጣቶች ከኔ የሚማሩት ነገር ስላለ ነው። ማን ነው ይቅርታ መጠየቅ የምትፈልጊው? ይቅርታ መጠየቅ የምፈልገው አንደኛ ላይ አባቴ ነው። በጣም ማለት ነው በጣም እሱን ለመግደል የማላረገው ነገር የለም ማለት ነው። ቤት ውስጥ አባቷን ልትገል ሁሌ ትሞክራለች። ገናም ደግሞ አጋላታለሁ። አባቷን እንድትገላ አረጋለሁ። በቃ ከዚህ ዓለም የሚያስጠላኝ ነገር ቢኖር እሱ ብቻ ነበር። በጣም ነው የምጠላው። በቃ እኔ እንጃ ሳዩ ቤት ውስጥ ስንቀመጥ እኔ ቀድሜው ከገባው ቀድሜው ራሱ አልገባም ከውጪ እኔ ቀድሜው ከገባው እሱ እስኪመጣ ሳሎን እቀመጣለሁ። ልክ እሱ ከመጣ እኔ እገባለሁ ማለት ነው ወደ መኝታ ቤት እገባለሁ እንጂ እሱ ፊት ለፊት መቀመጥ በጣም ነው የሚደብረኝ ማለት ነው። እሱ ቀድሞሽ ከገባ እሱ ሁሌ ነው ቀድሞኝ የሚገባው። እሱ ሳሎን ነው የሚቀመጠው። ጃኬት ነው የምለብሰው ስለሆነ ሁሌ አይኑን ሳላየው ዞር ይገባለሁ ማለት ነው። ውዲ ለብሰሽ? ራት ምናምን ውጪ ነው የምበላው። ራት ውጪ ነው ባይ ጨብ ብዬ ከገባው ምናምን ሳላየው ነው የምገባው። ሰክሬ ምናምን ከገባው ማለት ነው እንደገባው ነው የምተኛው። ለምንድን ነው እንደዛ ሆንሽው? እኔ እንጃ። እኔ በቃ እንደዚህ አይነት ህይወት ውስጥ የገባሁት በ14 አመቴ ነው። በ14 አመቴ ወደ 6 ክፍል ነው 7 ክፍል ስማር ከልጆች ጋር እንፎርፋለን ምናምን ክላስ። ከዛን ሽንት ቤት ኋላ እንሄዳለን። ልጆች ያመጣሉ ሲጋራ ምናምን ያመጣሉ። ፒን አረቄ ምናምን ደግሞ ባለ አንድ ነው ይዘን ክላስ የምንገባው እንጠጣለን ምናምን እዛ። በቃ በዛው ምክንያት ነው ከልጆቹ ጋር እየዋልኩኝ በአጥር ምናምን ዘለን ወተን እንገዛለን ክላስ እያለን። በቃ በዛው ነው የተከተብኩት ምናምን። በቃ በዛው ነው የቀጠልኩት። ከቤት ደግሞ መውጣት የጀመርኩት በ15 አመቴ ነው። አሁን ስንት አመትሽ? አሁን 17 አመቴ ነው። አንቺ እኮ አረቄው አለመግደሉ ራሱ አንቺ ገና እኮ ጨጓራ ራሱ አብቅለሽ አልጨረሽም። እኔ የምጠይቅሽ የትኛውን ትምህርት ወደድሽው? የጠፋው በግ በጣም ነው የተመቸኝ ማለት ነው። እሱ የለም ወደ እግዚአብሔር ለመመለስ ወደ አባታችን ቤት ለመመለስም የሚያስፈልገው የራሳችን ፍቃድ ብቻ ስለሆነ ማለት ነው። እሱ ትምህርት በጣም ነው የተመቸኝና። እናትሽስ ምን ትላለች? እናቴ በጣም እውነት ከኔ ጋር ያልሆነችው ነገር የለም ማለት ነው። ቢያንስ አባቴን እሱ የሚለኝንም አልሰማም። እሱ አይናገረኝም። ለሷ ነው የሚናገራት። እሱ ለኔ አይናገረኝም። እኔ ቢናገረኝም ስለማልሰማው ለኔ አይናገርም። እሷ ግን በጣም ከኔ ጋር ስቃይ ይበልታለች ማለት ነው። እንዲህ ነው። እኔ አሁን ከቤት መውጣት ምናምን ስፈልግ ጧት ከእንቅልፌ ተነስቼ መውጣበት ሰበብ ከፈለኩኝ ዝም ብዬ የሆነ ነገር አወራለሁ ማለት ነው። ይሄ ለምን እንዲሆነው እንዲያይሆንም ምናምን እላለሁ። አይ ትላለች ማለት ነው እሷ። እሺ ሌላ ነገር አታወራም። በዚህ ምክንያት ነው እንደዚህ ሆኖ አትለኝም። እሺ ብቻ ነው የምትለኝ። እሷ ግን እሺም ብላ ነገሩን ለማረጋጋት ነው ማለት ነው እሺ የምትለው። እኔ ግን አልሰማትም። ወጣለው ይቃምለታል። በቃ ይቃምለት ለማንም ይቃምለት። እሺ የራሱ ቋንቋ ነው። እውነት እኔ በዚህ አጋጣሚ እናቴን በጣም ይቅርታ ልጠይቃት ፈልጋለሁ። ቢያንስ በትንሹ ማለት ነው ወደ 70,000 ብር እናቴ ሰርቂያታለሁ። እኔ በትንሹ ማለት ነው። እኔ እንጃ እንዴት እንደምከፍትም አላቅም። ትቆልፋለች፣ ቁልፉን በእጇ ነው የምትይዘው፣ ግን በሌላ ቁልፍ ከፍቷለሁ። እኔ እንዴት እንደምከፍተውም አላቅም። እሷ የምትቆልፋ የምታስቀምጥበትን ማለት ነው። ቢያንስ በቀላሉ ወደ 70,000 ብር ከሷ ወስጃለሁ ማለት ነው። እኔ በጣም ነው ያሰቃየዋት። በጣም ትምህርትማ እንገባለን አንገባም፣ ውስጥ ሲጋራ ምናምን ወስደን እንሄዳለን ውስጥ። ከዛን ከልጆች ጋር እዛ እናጭሳለን፣ ክላስ ውስጥ አንገባም። አሁን በቀደም እዚህ ጋር ራስሽን ስታገኙ ምን አልሽ? እኔ እንጃ ደነገጥኩኝ። እኔ ሐሳቤ ለማጸለይ መምጣቴን አውቃለሁ፣ ግን እንደዚህ ወድቄ ምናምን አላሰብኩም ጭራሽ። መልካም ወጣት እንሂድ ሲልሽ ምን አልሽ? ጓላልሽ? ውጪ ነበርኩኝ በዛን ሰዓት ከቤተሰብ ምናምን ወጥቼ ውጪ ነበርኩኝና ማዘር ደውላልኝ። እኔ እንደዚህ ለመፈወስ ምናምን አይደለም አመጣጤ። ወይ ጸጉር ቤትን ከፍትልሻለን ምናምን ሲሉኝ ባጃጅ ካልገዛችሁልኝ አልሄድም አልኳቸው። ባጃጅ ካልተገዛ አልሄድም አልኳቸው ማለት ነው። ከዛን ስልክ ግዢልኝ ይዤ መሄዶን አልኳት ማለት ነው። ከዛን በተን ስልክ ልግዛልሽ ስትለኝ ወፍ አልኳት። አልፈልግም ስላት የራሷን ሰጠችኝ ማለት ነው። የራሷን ሰጣኝ። ስትመለሽ እኔ የምትፈልጊውን እገዛልሻለሁ አለችኝ። ብቻ አንቺ እዛ ሂጂና ይሄን አንድ ሳምንት እስኪዛ ቁጭ ብለሽ ነው ይችላልሽ አለችኝ ማለት ነው። እዚህ ጓደኞቼ ያሉ ስነግራቸው ነበር መውጫ ቢኖርን ይወጣ ነበር እያልኳቸው ነበር። ያኔ ገርጂ ልናድር የመጣን ቀን ልክ ወደዚህ ስንታጠፍ የሲጋራ ጥፊ ደረሰኝ ማለት ነው። ከሱ ጋር ነው የሄድኩት። ግራ ገባኝ በቃ ምን እንደማረግ ማለት ነው። ከዛን ዞርኩኝ። እኔ ሲዞር እሱም ዞሮ አየኝ። ዝም ብዬ ገባሁኝ ማለት ነው። ከዛን ገባሁኝና ምንም አላስቀምጥ ስለኝ ውሃ ገዝቼ ልምጣ አልኩት።
ከዛ ውስጥ የለም እንዴ ሲለኝ ወፍ ውስጥ የለም አልኩት ማለት ነው። ከዛን እሺ ብሎኝ ልወጣ ስል ከውስጥ ምናምን ሰዎችን የሚያስቀማምጡ ሰው ያለና እና ያለ ልክ እኔ በር ላይ ስደርስ እንዴት እንደተናደድኩኝ። ከዛን በር ላይ ስደርስ ጋማ አረገኝና ወዲህ ነው ምናምን ሲለኝ አረ ውሃ ልገዛ ልወጣ ነው ወፍ ነው ውሃ እዚህ አለ ብሎ ከውስጥ ገዛን ማለት ነው። ደግሞ ወደዚህ ወደ ሐዋሳ ስንመጣ ሁለት ማለት ነው የሆነ ቦታ ቆሞልን ነበር ማለት ነው። መኪና ቁርስ ልንበላ እሱ ቁርስ ሊያዝ ወደ ውስጥ ይገባል፣ እኔ ወጥቻለሁ ማለት ነው። የሄድኩም ላጭስ ነው የሄድኩት ማላውቀው ሀገር ሄድኩኝ፣ ገዛሁኝና አጨስኩኝ እንደማንኛውም ሰው ምናምን ተመለስኩኝ ማለት ነው። እሱ ጋር እዚህ የገባው ቀን በጣም ጨንቆኝ ነበር። በቃ የለም ግቢውን እንደሚያይ ሰው ምናምን መውጫ እየፈለኩኝ ነበር ማለት ነው እኔ። ከዛን የለም አንተ ደግሞ ከዚህ የሆነ ልጅ ወጥቶ ምናምን ተሰባብሮ ምናምን ስትሪኝ ደግሞ ኮሽ አለብኝ ማለት ነው። ፈራውኝ። በማል የምትጠቀማቸው አማርኛ እስካሁን በአማርኛ የቋንቋን ስራ ጥቅም ላይ የማይውሉ ኮሽ አለብኝ ምናምን። ከሱ ስለሌላ የትኛውን ትምህርት ወደድሽ? ትላንትና የተማርነው እንደገና መጀመር በጣም ነው የተመቸኝ እሱ ጌታን በጣም። ለምን እኔም በቃ መጀመሪያ እንኳን እኔ ለባጃጇ ብዬ ነው እንጂ አመጣጤ እንደዚህ ለመፈወስ ምናምን አይደለም። ባጃጇ ምን ልታረጊያት ነበር ያሰብሽው? ተገዝቶልሽ ምን ለማድረግ? ስልክ ሆለታ ውስጥ ባጃጅ የምትነዳ ሴት አንድ ብቻ ነች ማለት ነው። አሁን ያለችው አንድ ብቻ ነች አስባለሁ ማለት ነው። እኔ ደግሞ ሁለተኛ ሲጨመር በዛ ላይ እንደዚህ አጫሾኝ ምናምን እንደዚህ ፓፈሮኝ ምናምን አቤት እላለሁ ማለት ነው። ጋንግስተሮኝ ምናምን አይን ነው እንጂ ማስበው ጭራሽ ባጃጁ ተገዝቶልኝ ወደ ቤት ተመልሼ ወደ ቸርች ወፍ ጭራሽ ነው ማላስበው ማለት ነው። አቤት ባጃጅ ውስጥ መገጥሞ እንጂ ፓስ አቤት ምከፍተው እንድሪል ነው እንጂ ምለው እንደዚህ እንትን አይደለም ማለት ነው። ጌታን የምሬን ነው። አረ ትችላለች። ስንተኛ ነች? ትችላለች። እምትችው ግን ወደ ቤት መመለስ ነው። ልንገርሽ ባጃጁን እየነዳው ጋንግስተር ሆኜ ከዛ ፓፍ እያልኩ ነው ያለ ድሪል ዘፈን ምናምን እየከፈትሽ ምናምን ራስሽን የምታስቢው እንደዛ ነው ሚታይሽ እንደዛ ነው። መጀመሪያ እንደዚህ ትራ ሳይጸለይልኝ በፊት እንደዛ ነው። አሁን ግን ባጃጁ የሚቀር ብቻ ወደ ቸርች ብቻ ልመለስ ማለት ነው። የለም ዘማሪ ነበርኩኝ ቸርች ከልጅነት ጀምሮ መሰረተ ክርስቶስ ቸርች ዘማሪ ነኝ ማለት ነው። ኩዌር አገለግላለሁ፣ ወርሺፕ አገለግላለሁ፣ የልጆቹ መሪ ነበርኩኝ። በቃ እኔ እንደውም የቸርቻችን ሰዎች በጣም ትግስተኛ ናቸው። በጣም ስልክ ከቤት ወጣለሁ፣ እነሱ እየመጡ ያስታርቁኛል። አንድ ሳምንት ቁጭ እላለሁ፣ ጭንቅ ይለኛል ቤቱ ሆለታ መሰረተ ክርስቶስ። አዎ መሰረተ ክርስቶስ። አንድ ያጨብጭቡላቸው እስቲ ለሚኬሲ በደም አንዴ። ግን ቆይ እኮ አንቺ በጣም ገና ልጅ ነሽ፣ በዛ ላይ ደግሞ በጣም ቆንጆ ኢትዮጵያዊ ነሽ። ራስሽን በመስታወት አይተሽ ታውቂያለሽ? አውቃለሁ፣ ግን እኔ እንደዚህ ራሴን አላስብም። በጣም ነው የምጠላው ራሴን። አንቺ አንደኛ እኮ ነሽ በእውነት። ጌታ ኢየሱስ ደግሞ ይወድሻል። እዘምራለሁ ብለሽ ነበር። ምን መዝሙር መዘመር ደስ ይልሻል? ያ መዝሙር እዚህ ነው የተዘመረው መልካም ወጣት ላይ ዩንሽ ልጅ ነው የዘመረችው መዝሙሩን ማለት ነው። የራቀ ሰፈሬን ጠንክሮ የታጠራጥሬን ምክንያት ፈልጎ ፈጥሮ የራሱን ሰበብ ተጋምጦ ቆየኝ ከጉድጓዱ አጠገብ ሳላውቀው ማንነቱን የነፍሴን መድኃኒት እንዲያ ያልኩኝ ስደረድር ምክንያት ተጥሎ ገባና ወደ ሕይወቴ ባህር ለራሴው ነገረኝ ራሴን ሚስጥርም የሚጠጣ ውሃ በኔ ዘንድ ፍለጋ መች ቆመ ከደጄ ራሱን ሊያረካ ሕይወትን ሊቸረኝ ከከበቡኝ ሁሉ አፋቶ የራሱ አረገኝ በፍቅሩ አይናፍቀኝም አገሩ ያጨለማ ያሩሩ ነፃ አውጥቶኛል ጌታዬ በነፃነት ልኖር ፎይ ብዬ እገዛለታለሁ በደስታ አሸንፎኛል ጌታ
በሰው ፍቅር የወደቀ እንኳን ይሰጥ ለወይ ራሱን አሃ በፍቅሩ ገመድ ተጠፍር ያለው ውሎ ያደረ ማያያይ ልቤን ረታው አቻደኛ ወዲሻ አባትሽ ቆሞ ነው እያጨበጨበልሽ ያለው ቆሞ በጣም ይቅርታ መጠየቅ የምፈልገው ማለት ነው ልጆች አሉ ማለት ነው የለም እንትን አለ ባይ የሚባል ነገር አለ የሚያውቁ ልጆችም አሉና እሱ ምናምን እያስነፋቸው ስልካቸው ምናምን እበላቸዋለሁ ማለት ነው ስልካቸውን እየበላው ደግሞ ሽጬ ነገ ደግሞ እነሱን ነው ማስቀምባቸው በራሳቸው ገንዘብ ነው ማለት ነው ባለቤት ሆኜበት ምናምን ማስቀምባቸው ማለት ነው አሬ ባይ የሚባለው ነገር ክፉ ነው ተይቅርብሽ ክፉ ነው እና እነዛ ልጆች አሉ በጣም ብዙ ስለሆኑ ስማቸውን አልጠራም በጣም ይቅርታ አንድ ቀን ደግሞ ከተለወጥኩኝ ምናምን ማስታውሳችሁ ልጆች ምናምን ደግሞ ስልካችሁን ደግሞ ገዝቼ እመልስላችኋለሁ ቃል እገባለሁ ማለት ነው ይሄ አባቴን በጣም ይቅርታ መጠየቅ እፈልጋለሁ አባቴ የኔ አባት አንተ የእውነት አባት ነህ እንደዚህ ልጁን የሚታገስ አባቴ የለም ማለት ነው እግዚአብሔርን እሱ ሲገባ ምናምን እኔ ተደግፌ ምናምን እጠብቀውና እተዋለሁ ደግሞ እንደዚህ ሎጋው ምናምን ተደብቄ ምናምን እጠብቀውና እተዋለሁ ደግሞ ማለት ነው በጣም እግዚአብሔርን እንደዚህ አይነት ታጋሽ አባት የለም ጭራሽ ማለት ነው አባቴ የኔ አባት እግዚአብሔርን አንተ አንደኛ ነህ ዮኒ ብሏል አንተ አንደኛ ነህ እውነት እንዳንተ የታገሰኛ አባቴ ማንም ሰው የለም ማለት ነው እግዚአብሔርን በጣም ነው የምወድህ በጣም ይቅርታ እናቴም ደግሞ በጣም ይቅርታ አድርጊልኝ በጣም በድዬሻለሁ የወሰድኩብሽን ብር ደግሞ አንድ ቀን ስለወጥ ደግሞ እመልስልሻለሁ አጨብጭቡላት አንተኛ ነች እሷ ልቤ ሱጋ ቀርቷል ወስዶልኝ ሸክሜን ተሳክቶልኛል አንተ ወዳጄ እንኳንም ገድመኝ ተገኘ ከደጄ ቢሆን በዚህ ዙር አንዳች እንኳን ብትለውጪ ተሳክቶልኛል ዛሬም ባይኔ ባላይ አንዳች እንኳንም ምን ተሰማ በጣም ነው ደስ ያለኝ ከመጠን በላይ ነው ደስ ያለኝ የማረገው ነገር ጠፋኝ ያው ወንድ እንኳን ቢሆን ምንም ችግር የለም ሴት ልጅ ከቤት ወጣ ሲገባና ሲወጣ በቃ ራስን ተሸማቄ ነው እንትን የምለው ያው ሰፈር ያቃል ምናረገው ነገር ጠፋን ምንም አይጎላትም ምንም የምናስቸግራት ነገር የለም የምትፈልገው ነገር ሁሉ እናሟላላታለን እኔ አካል ጉዳተኛ ነኝ ወታደር ነበርኩኝ በፈንጅ ተመትቼ ከዛ ልጆችን እነሱን ወደ ከተማ የገባውበትን ምክንያት እንዲማሩልኝ በቃ ጥሩ ቦታ እንዲደርሱልኝ ወደ ኋላ እንዳይቀሩብኝ እግዚአብሔር ይመስገን ከሞት አትርፎኝ ይሄንን ሁሉ አሳይቶኝ ከዛም በኋላ ይሄ ሲደርስብኝ በቃ እኔ ተስፋን ግን አልቆርጥም በእግዚአብሔር ተስፋ አልቆርጥም ከልጅነታችን ጀምረን እኔና እሷ በእግዚአብሔር ቤት ነው ያደግነው እነሱ የሚያውቁት ነገር የለም ከቤት እየጠፉ ነው ይሄንን የምንለማመዱ እና በጣም ነው ውስጣችን ተሰበረ ግን አንድ ነገር በእግዚአብሔር ተስፋ አንቆርጥም ምክንያቱም አልዓዛር ሞቶ ጉድጓድ ውስጥ ገብቶ 4 ቀን ቆይቶ ሸቶ እህቶቹ ተስፋ ቆርጠውበት ግን ጌታ መጥቶ እንደገና አንስቶ ህይወት እንደሰጠው ስለማምን አይደለም ይሄን የሞተውን ራሱ ማዳን እንደሚችል እግዚአብሔር ታምናል አምነው እናቷ ምን አለች አየች በቴሌቪዥን ነግሬያታለሁ እዚህ ነፃ እንደወጣት ሁሉ ነገር ነግሬያታለሁ ትላንትም ደውዬላት በቃ ትሪት ያረጋት ነው የመጣ ራሱ ያናገራት ነው እሷም ከኔ ጋር ቁጭ ብላ ከኔ ጋር ቦታ ሰጥቷት ጌታ መንፈስ ቅዱስ ትሪት ያረጋት ነው ዮኒ አልካት አዎ አሁን እዚህ አይኗ ውስጥ ያየ እንደምትወዳት ነገራት በጣም ነው የምወድሽ ብሩ አይደለም ምን ብር ምንድነው ብር የጠፋ ስላለፈው ነገር አታስቢ አንቺ ብቻ ሰው ሆኝልኝ በጣም ነው የምወድሽ ከመጣም በላይ ነው የምወድሽ ትላንት አንተ ስታስተምር አባት ሲወድ በወዱ ነው ስትል የውስጤን የተናገርክ ይመስል እንባዬን እንትን ማለት አልቻል አሁን መርቃት እስቲ አይኗ ውስጥ ያየ መርቃት እግዚአብሔር ይባርክሽ ሂደጊ ተመንደጊ ከሰው በላይ ሆኚ እንደ ጠዋት ደመና ድመቂ ከዝናብ በኋላ እንደሚበቅል ልምላሜ ለምልሚ የሚያይሽ ሁሉ ይውደድሽ የሚሰማሽ ይቀበልሽ አትውደቂ የሰው ፊት አቲ እግዚአብሔር ይራራልሽ ተወደጂ የልጅነትሽ ደስታ ሙሉ ይሁን ከዘመንሽ አትዘግይ ከጓደኞችሽ አትቀደሚ
1 ዓመት ከ2 ከ3 ከ4 ዓመት በኋላ ደግሞ ኢትዮጵያ ላይ ደምቀሽ ተሳክቶልሽ እኔ እንዳይ እግዚአብሔር እድል ይሰጠኛል። ወድሻለሁ። አንደኛ ነሽ አንቺ። አጨብጭቡላችሁ። ደስ ብሎኛል ስለተሳካል። ቻው